የመለስ ራዕይ በሚለው የመለስ ራዕይ ምን ነበር? እንግዲያውስ ተከተሉ። ዛሬ ሚስጥር ማወራችሁ የአሰብ ጉዳይ ከመለስ ወደ አዜብ መስፍን፣ ከአዜብ መስፍን ለደብረ ጽዮን በአደራ መልክ ኬሮፍ የተላለፈ ነው። ይሄንን ያዙልኝ። በመጀመሪያ ደረጃ ብዙዎቻችሁ በየመሃሉ እስቲ ዛሬ ፋክቱን እናገር። ብዙዎቻችሁ መለስ ባለ ራዕይ፣ መለስ እንደዚህ ያደረገ፣ መለስ እንደዚህ ስፔሻሊ በአባይ ጉዳይ ላይ የመለስ ፎቶ፣ የመለስ ሐውልት ምናምን ነገር ሁሉ ስትሉ ብዙዎቻችሁ አንዳንዶች አልነበራችሁ። ምን ሆናችሁ እንግዲህ ያማችኋል? ጤነኞች ናችሁ? ልንገራችሁ፣ መለስ ስለ ኢትዮጵያ አስቦ አያውቅም። ይሄንን ወቁ። let me tell you መለስ ፕላኑ ታላቂቷ ትግራይን ለመመስረት ነው ተብሎ በተደጋጋሚ ሰምታችኋል። ዛሬ ግን በተጨባጭ ነግራችኋለሁ። መለስ ወልቃይትን አይደለም፣ ወልቃይት ደብረጽዮን ዳዝ ማተር። አሁን ደብረጽዮን ቅጥረኛ ነው። የሚመራው ማን ነው? በአዜብ መስፍን ነው የሚመራው። አዜብ መስፍን ሺዝ ፎርበስ ነው። በጣም በአፍሪካ ውስጥ አሉ ከሚባሉት የመጀመሪያዎቹ ሀብታም ናት። ከሀብታሞች ነው የምትመደበው። ፎርበስ ውስጥ ናት። ስለዚህ ፈንድ የሚደረገው በእሷ አማካኝነት ነው። ይሄንን ማንም ሰው አያውቅም። ፈንድ የምታደርገው ለደብረ ጽዮን ለመሳሰሉት በእሷ አማካኝነት ነው። ባንዳው ሰምታችኋል። ስለዛ ሌላ ታሪክ ነው፣ ሌላ ጊዜ እናወራበታለን። ነገር ግን መለስ ከሞተ በኋላ አዜብ መስፍን የተናገረችውን ያው ፋይሉን ስላላገኘው የመለስ ራዕይ ሳይበረስ ሳይደለዝ ያለችውን ነገር አስምሩበት። ምንድነው ያ ፋይል? ያ ራዕይ ምንድነው? የመለስ ራዕይ ለሚቴሉ የመለስ ራዕይ ሳይበረስ ሳይደለዝ ያችን ይዘውና አቦይ ስብሐት ቤት ፋሚሊው ነው የሚያውቀው እንጂ መላው የትግራይ ህዝብ የሚያውቀው ነገር የለም። ተዋጋ ሲባል ለመዋጋት ይመጣል። ምስኪን ህዝብ ነው። ዛሬ ምንድነው መሰላችሁ? መለስ ታላቂቷ ትግራይ የሚባለው ኦሬዲ ያበቃለት የከሸፈ ነገር ነው። ለምንድነው ደብረ ጽዮን ባለፈው ጊዜ እስቲ ዝም ብላችሁ ስሙት፣ ሁሌ ጦርነት፣ ተፈናቃዮች ይመለሱ እንደዚህ ምናምን ነገር አይሰማም አደርግም። ተፈናቃይም ይመለስ ተብሎ ኦፕን ተደርጎ ምናምን አይ ታጣቂ ከእንትኖች መግባት አለ። መዋቅሩ ፈርሶ በወልቃይት እንትኑ ፈርሶ እኛ እንትን በመነለው ነው። ሁሌ ደግሞ እንትናቸው የፕሪቶሪያ ስምምነት። አባቴ ፕሪቶሪያ ስምምነት ካፈረሳችሁ ዘመን የላችሁም፣ አፍርሳችሁታል። እናንተ ጋጥ ወጥ ናችሁ። ደብረ ጽዮን ልንገራችሁ አይደል፣ መቼም ጦርነት አያውቁም። ወልቃይትን አይደለም የሚፈልጉት። ፋክቱ ልንገራችሁ፣ ታላቂቷ ትግራይ ማለት አሁን ሬድ ሲ የሚባለው አሰብ ላይ እስከ መጽዋ ድረስ ፕሮሚስ የተገባለት ነው። የምትሉ የአሰብ ወደብ እስከ መጽዋ ድረስ ለትግራይ መለስ ያዘጋጀው ነው። የተዘጋጀው በምን መልኩ ነው? በአደራ መልክ ነው የተቀመጠው። አሰብ በነገራችን ላይ አሁንም የኤርትራ አይደለም። this is a fact። መለስ ስለሞተ ነው እግዚአብሔር ነው ያነሳው። እሱ በአደራ መልክ የተቀመጠ ነው። የአሰብ ወደብ የኤርትራም አይደለም። ለማን የተቀመጠው? ለታላቂቷ ትግራይ ነው የተቀመጠው። የታላቂቷ ትግራይ ማፑ እስከ ድረስ ነው። የታላቂቷ ትግራይ ማፕ አሰብ ላይ በነገራችን ላይ ሬድ ሲ አፋር የቀይ ባህር አፋሮች ኢትዮጵያኖች ናቸው። እስከ ጅቡቲ ድረስ እስከ እንደውም ሱዳን ድረስ ይደርሳል ነው የሚባለው። ጠርዙን ይዘው አፋሮች ናቸው ሞስት። ስለዚህ ኤርትራም ሙሉ ነው እስከ ጫፉ ድረስ አፋር ኢትዮጵያዊ ነው። ምንድነው ፕላናቸው? ሬድ ሲ አፋር ላይ መለስ በህይወት ቢኖር ኖሮ ከዚህ በፊት ተፈናቅለዋል። ይሄን ታውቃላችሁ። ሲሰመር 50 ኪሎ ሜትር እኮ አይሆንም እኮ 40 ምናምን ነው። በመሃል አካባቢ ሜጀር ሲደረግ 45 47 አካባቢ ነው በኪሎ ሜትር። ምንድነው ፕላኑ መሰላችሁ? የቀይ ባህርን እዛ ላይ ያሉትን አፋሮች ሙልጭ አድርጎ ወደ መሃል ኢትዮጵያ በጦርነት እንትን ሰው ይሸሻል።
ይፈናቀላል፣ ባለበት በሄደበት ይመሰርታል። እና ያንን ማስወጣት ከጎንደር የተወሰነውን ክፍል እንደገና እነ ወልቃይትን ጨምሮ ማለት ነው ወልቃይትን ጨምሮ ዳሩን ከጎጃምም እስከ ምን ድረስ መሰላችሁ የኢሊባቦር ጠረፍ በማፕ ላይ አሳያችኋለሁ። ይሄንን በማፕ ላይ አሳያችኋለሁ። እና እስከ ኢሊባቦር ጠረፍ ድረስ ነው። ይሄንን ሲጨምር ምን ይጨምራል ማለት እነ ቤኒሻንጉል መተከል ምናምን የሚባሉትን የእርሻ ቦታዎች ይጨምራል። አባይንም ግድብ ጨምሮ ቁርጣችሁን ወቁ። የአባይን ግድብ መለስ ጀመረ ምናምን ጆካ ነው አባቴ። ምንም መለስ አልጀመረ ይጀምር እንጂ የጀመረው ለትሪክ ነው፣ ለትግራይ ብሎ ነው እንጂ ለኢትዮጵያ ብሎ እንዳልሆነ እዚህ ጋር አስምሮበት ቁርጣችሁን ወቁ። መለስ ለኢትዮጵያ እቺን የምታክል ነገር አስበው፣ አትጃጃል። የመለስ ሐውልት ምናምን የሚሉት መለስ ያስተማራቸው ውጪ የተቀመጡ ልጆች ናቸው። ያኔ በደህናው ጊዜ ለካ 10ኛ ከ8ኛ ክፍል ምናምን ወደ ስኮላርሺፕ ይላካሉ። እነዛ ሰዎች ናቸው አሁን ቁጭ ብለው ኢትዮጵያን አማራንም እያመሱት ያሉት። መሳይን ፈንድ ያረጉለታል። ምክንያቱም አላ ገንዘብ እዚህ መስፍን እነ ምናምን ነው ገንዘብ ቱቲ ነው። እንትና እንኳን ሲናገር አልሰማችሁም? ትናንት ከትላንት ወደ ዱባይ ቤት እንዳለው፣ አዲስ አበባ ቤት እንዳለው፣ ትግራይ ቤት እንዳለው 14 ካምፓኒ እንዳለው ተናግሯል። ምግብ ኃይሌ የተባለው ሰውዬ እንዴት እንደሚዝናና አይታችሁታል። ከቤተሰቦቼ ጋር በየተወሰነ ጊዜ ዱባይ ሄድና 14 ካምፓኒ ከየት አመጣ? አንድ ዝም ብሎ ጀነራል ከየት አመጣ? አስባችሁታል? የትግራይ ህዝብ እኮ ወጣት ዝም ብሎ ነው የሚያልቀው። ትምህርት መማር ሲችል እንደፈለገ እንትን ማለት ሲችል ኑሮን ጥሩ ለመሻሻል እንትን ማለት ሲችል እነሱ ግን ይኸው ኑሯችን ይኖራሉ፣ ያዋጋሉ። ተራራ ላይ ቁጭ ብሎ በዚህ ጋር ሄድ እያለ ምግብ ኃይል 14 ካምፓኒ ያለው ራሱን የተናገረው ገብታችሁ እዩ የትግራይ ሚዲያ ላይ። እንደዚህ ናቸው እነሱ። እኔው ወደ ማፑ ስንመለስ እስከ ቤኒሻንጉል አባይንም ጨምሮ እነሱ ጣጣ የለው መለስ። ቤኒሻንጉልም ህዝብ ሙልጭ አድርጎ አንድ የተወሰነውን ሲገሉ ታውቃላችሁ አለም ሲገሉ ሁሉም ለቆ ይወጣል። ደግሞ ታስታውሳላችሁ ለህንድ ኢንቨስተሮች እኮ ዳሩ ላይ ለመሬት በኪሎ ሜትር በስፋት ተሰጥቶ ነበር። ሊወድቁ ሲሉ ለብዙዎች እኔ ማቃቸው ልጆች አሉ መሬት በስፋት እዛ ትፈልጋላችሁ ሲባል አይ የት ነው የተሰጣቸው? እነዚህ ሰዎች ወልቃይት ውስጥ ፋይናሊ ነው የተሰጣቸው። ማቃቸው ሰዎች ናቸው ጋይስ። ወያኔ ሊወድቅ በሚንገዳገድበት ሰዓት በዛን ሰዓት መሬት የታደላቸው ወልቃይት ብዙ ማቃቸው ሰዎች አሉ እንዲህ የሚጫወቱት። ስለዚህ ለወልቃይት ብቻ አይደለም ደብረጽዮን ሁሌ ጦርነት የሚከፍተው እስከ ቤኒሻንጉል ድረስ ነው፣ አባይ ግድብ ድረስ ነው። that means ባለፈው ሞክሯል እኮ አንተ አሰብ ወደብ እና ጉሮሯችን ሊዘጉና አይደለም አባቴ። መለስ ኤርትራ በአደራ የተቀመጠ ነገር ነው። መለስ ኢሳያስ ለምንድን ነው ብዙም እኮ ይከራከር ይሄዳል። እውነቴ ነው። ነገ ሄደን አሰብ ወደብን ብንይዝ ኤርትራ እንትና ኢሳያስ አፈወርቅ በዚህ ነገር ምንም የሚያወጣው እንደው ሚስጥር ይቀራል። ልንገራችሁ እንደውም የአሰብ ጦርነት አያስፈልገው። ጦርነቱን ማንም የሚጀምረው ደብረጽዮን ነው። አትሸወዱ። እስቲ በደንብ ካልኩሌት አድርጉት። በአደራ የተቀመጠ እወቁት። በአደራ የተቀመጠ ለትግራይ ለነ አቦይ ዳይናስቲ ለነ አቦይ መንግስት ለነ አቦይ ቤተሰብ የተቀመጠ በአደራ የተቀመጠ መሬት ነው አሰብ ወደብ። እስቲ መለስን እዩት፣ ዝም ብላችሁ ስሙት እስቲ። እኛን ገመሎቻቸውን ያጠጡ እኛ ምን ያደርግልናል? እኛ በገንዘባችን ገንዝተን አሰብ እንደፈለግን መጠቀም እንችላለን። ሸቀጥ ነው፣ ውሃ ያጠጡበት ምናምን አይታችኋል። ሰዎች እንኳን ጥያቄ በሚጠይቁበት ሰዓት የኤርትራ እንደሆነ የሚናገር ለምን? ፕሮሚስ ገብቷል ከኢሳያስ ደግሞ ከኢትዮጵያ የሚፈልገው ነገር አለ፣ ብዙ የሚፈልገው ሀብት አለ። እዚህ ጋር ግን ግልጽ የሆነ ነገር አለ። ሁለቱም የተስማሙበት በሀብት ነገር ነው። ግን ምን ሀብቱ ምን እንደሚያጠቃልል የሚታወቅ ነገር የለም። እና ያ ነገር ምንድነው? ኢትዮጵያ ብቻ በመሬት ይሁን በሀብት ደረጃ ይሁን የተነጋገሩት ነገር አለ መለስና ኢሳያስ።
ጦርነት ሲከፍቱ ዝም ብሎ ይመስላችኋል? ሙድ ነው የሚይዙት እኮ መለስ የተረገመ እኮ። ስለዚህ የመለስ ሐውልት ምናምን መቆም አለበት የሚሉት እሱ ወደ ውጭ የላካቸው ሰዎች። በነገራችን ላይ እኮ ጃዋርም እኮ እነሱ ናቸው የላኩት እኮ ውጭ እንዲማር። እዛ ነው ሶሻል ሳይንስ ነው ምናምን ተምሮ ነው እንትን የመጣው ልክ እንደ ትልቅ ነገር። እና አሁን ወዲያ የሚለው ለዛም ብዙ ሰዎች ወዲያ የሚሉት እኮ ጆካ የሚፈጥሩት ይሄንን ሚስጥር የገባቸው ናቸው። ግን በአደራ መልክ እንደተቀመጠ ማንም ሰው የሚያውቀው የለም። የአሰብ ወደብ ለትግራይ በአደራ የተቀመጠ ነው። that means ኤርትራ ማይመለከታትን ንጹህ የኢትዮጵያ አንጡራ ሀብት ነው አሰብ ወደብ ማለት እስከ ምጽዋ ድረስ ግማሽ ድረስ። ይሄ ነው ሚስጥሩ። ሁሌ እንደ አዲስ እንትን አትበሉ። በአደራ የተቀመጠ ነው። ኢሳያስ ለአሰብ ወደብ ብሎ ጦርነት አይከፍትም። ይሄንን ወቁ። ጦርነት የሚከፍተው ማን ነው? ደብረጽዮን ነው። ሚስጥሩን ያውቃል። የትግራይ ህዝብ የትግራይ ወታደር ምንም የሚያውቀው ነገር የለም። ተዋጋ ሲባል ይዋጋል። እንደዛ አጠብቅ አባቴ። አሁን ጨዋታው በኤአይ ነው። እነዚህ ሰልፍ ዲስትሮየር ድሮኖች አጥፍቶ ማጥፊዎች ናቸው። ልክ እንደ አሸባሪዎች አንዳንዴ አጥፍቶ መጥፋት ፈንጂ ታጥቀው የለም። ይሄ ድሮን ነው፣ ሰው አይደለም። አንተ ምሽግ ውስጥ ድረስ መግባት ይችላል ድሮኑ። ካሜራ አለው። ስትንቀሳቀስ ምን እንደያዝክ ምን እንደምታደርግ ሁሉ ከኋላና ከፊት ሊመጡብ ይችላሉ። 2-3 ድሮኖች ወሳኝ ሰው ኮንክ 2 ድሮኖች ሊላኩ ይችላሉ። ሰው አይደለም። አዲስ አበባ ቁጭ ብሎ ነው ኦፕሬት የሚያደርገው። አባቴ ጦርነት ሊያስጨርስ ነው ደብረጽዮን። ጦርነት አትጀምሩ። የትግራይ ህዝብ በተለይ ወጣቱ ተከያ ኢሳያስ ጦርነት አይከፍትም ለአሰብ ብሎ። ለማን ብሎ? የአደራ ነው። አሰብ ወደብ የአደራ ነው። ስለዚህ ጦርነት በኢሳያስ በኩል ይኖራል ብዬ I don't expect that። ሊሞክር ይችላል ግን አያደርገውም። ደብረጽዮን ነው ይሄን ነገር ኃላፊነት የወሰደ። ከኋላ ፑሽ ያደርጉታል እነ አዜብ መስፍን። ለነገሩ እኮ አዜብ መስፍን እኮ መለቀቅ ለነገሩ አልተያዘችም። ከነ ፋሚሊው ነው መያዝ የነበረበት። አቦይ ስብሃት ያው ይሞታል ተብሎ ነበር አይደለም? ሄዶ ሲያቃራ ሰምታችሁታል። እንደዛ ማለት እኮ ነው በቃ። አቦይ ስብሃት ደብረጽዮን የነሱን አደራ ይዞ ፍላጋቸውን ይዞ እንትን የሚል ሰው ነው። በአንድ ወቅት አይ ቲንክ አሜሪካን እዛ ሚኒሶታ መሰለኝ አብይ ንግግር ሲያደርግ ደርግ ራሱን የጣለው አለ ባጭሩ። ደርግ ሌት ሚ ቴል ዩ ደርግ እውነትም ራሱን ነው የጣለው። ላብራራላችሁ። አብይ ጀስት ደርግ ራሱን ነው የጣለው ብሎ ነው ያለፈው አይደለም። ላብራራላችሁ። ስፔሻሊ በዚህ ትውልድ ማወቅ የሚገባችሁ ነገር ደርግ ራሱን እንዴት እንደጣለ ልንገራችሁ። በመጀመሪያ ደረጃ ሰራዊቱ ይውላችሁ በደርግ ጊዜ ኤርትራ ያው ሻቢያ ምን ወያኔው አብሮ ከደርግ ጋር ሰራዊት ተቀላቅሏል። እኔ ስለነበርኩ አውቀዋለሁ። ምክንያቱም ሁሉም ተቀላቅሎ ነው። አጠገብ ያለው የኤርትራ ልጅ ነው። ምክንያቱም ቤስት ፍሬንዶች ነበሩኝ አውቃለሁ። ቤስት ፍሬንዶች አሉኝ ከትግራይም ከምናምን። ግን እነዚህ አጠገብ ያሉት ኤርትራኖች ብዙም ስለ እንትኑ ያው ሻቢያ የሆነ ሻቢያ ነው። ግን እያንዳንዱ ሻቢያ ውስጥ ያለ የትግራይ ልጅ ስፔሻሊ አድዋ ልጆች ለብቻቸውን ይሰበሰቡ ነበር። ግን ለምን እንደሚሰበሰቡ በደርግ ጊዜ ነው እላችሁ። ተቀላቅሎ አብረው ይዋጋል። አትስበዋል። ክላሽ ይዘው ወደፊት ስትሄድ አጠገብ ያለው ሻቢያ ነው፣ አጠገብ ያለው ወያኔ ነው። ደርግ ራሱን የጣለው ይሄ ነው። አሁን ያ ነገር ይከሰታል ብሎ ደብረጽዮን ካሰበ ኖ ወይ አታስቡ። ጭርዞ የማይታሰብ ነው። እንደ ደርግ ይሄ መንግስት ይወድቃል ብላ አታስብ። ኔቨር እንደዛ አታስብ። እንደገና ደግሞ ሌላው ምንድነው መሰላችሁ? ከኢጅፕት ገንዘብ ይላካል። ገንዘብ ይላክና በስፔሻሊ በሻቢያ በኩል በወያኔም በኩል ይላካል። በጦርነቱ ጊዜ ማለት ነው። በደርግ ጊዜ ይላክና ቶፕ የሆኑ ጀነራሎች ለምሳሌ እንደ ተፈራ ማሞ አይነት ሰዎች በዛን ሰዓት በደርግ ሰዓት ቢሆን ቂጡን በሳንጃ ይወጋ ነበር። እንደነሱ አይነት ሰዎች ናቸው ማዕረጋቸው እየተገፈፈ ተረሸኑ የሚባሉት። ደርግን ጨካኝ ያስባለው ያ ነገር ነው። ምን ይደረጋል? ውጊያ መስመር ላይ ሆኖ ጀነራሉን ቤትም በስለላ በምንም ብሎ
ይቀርቡታል። የሚቀርቡት እነማን ናቸው? ቆንጆ የተመረጡ ሴቶች። ይሄን ታውቃላችሁ? ይሄን ሚስጥር ታውቃላችሁ? ሴቶች ነበሩ፣ የተገላለጡ ሴቶች ምናምን ነገር። በዛን ሰዓት ምንድነው ያሾፏቸዋል። ይሄን ፋክት ነው የምነግራችሁ፣ እውነት ስለሆነ ነው የምነግራችሁ። ያሾፏቸዋል እና ከፈለክ ምናምን እዚህ ውስጥ ግባ። ይሄንን በደርግ ጊዜ በዛን ሰዓት የነበሩ ጦር ሜዳ ላይ የነበሩ ሰዎች ይነግሯቸዋል። እና ከፈለክ እዚህ ግባ ብለው ገለባ አድርገው ነው የሚያሳዩት። እና ይሄ አጅሬው ያው ሰራዊቱን በወቅቱ ጦሩን የሚመራው ሰውዬ እቺን ይወዳልና መግባባት ይጀምራል። ቲፕ ይሰጠዋል። በወቅቱ 10 ሚሊዮን ተቀብለው 10 ሚሊዮን ተቀብለው የተሸኙ በየመን በኩል የወጡ እንትኖች አሉ፣ የጦር መኮንኖች። ጦር እንትን አዛዡ ከሌለ ሰራዊቱ አይዋጋም። ከዛ ምንድነው የተደረገው መሰላችሁ? በጎን ሰራዊቱ ደግሞ በሚበተንበት ሰዓት እነዚህ ያውቃሉ፣ ቶሎ ይቀበሏቸዋል። ነገራችን ላይ ኤርትራ ግን ህዝባችን ነው። በደርግ ጊዜ የተወለዱ በአሁኑ ሰዓት ሻዕቢያ ውስጥ ያሉት እንደውም ከግማሽ በላይ ንጹህ ኢትዮጵያውያኖች ናቸው። ንጹህ። በነገራችን ላይ ግን ኤርትራ ውስጥ ነው እንጂ ኢሳያስ ጋር ነው ጸቡ ያለው እንጂ እኮ ህዝቡ ጋር ጸብ አለ። እዚህ ሂድ፣ የትም ሀገር ሂድ። እዚህ እኔ ባለሁበት ሀገር እዚህ ጋር ኢትዮጵያዊ ሱቅ ካለ ኤርትራዊ ነው። አብረን ነው ምሳ የምንበላው፣ አብረን ነው እንትን የምንለው፣ አብረን ነው። የትም ሀገር ሂድ፣ የትም አፍሪካ ሀገር ውስጥ ሂድ፣ ለምሳሌ ኡጋንዳ ውስጥ ሂድ፣ በብዛት ኤርትራኖች አሉ። ኢትዮጵያዎች ተቀላቅለው የሚሰሩ የትኛው ኢትዮጵያ በመልክ ትለያለህ? ሌሎች አንዳንድ ሰዎች ሲጠይቋታቸዋል፣ አዩ ሶማሌ ኦር ኢትዮጵያ ነው የሚሉት። ኤርትራዊ ነህ አይሉ። ኤርትራዊና ኢትዮጵያዊ አንድ ነው። የመለስ ራዕይ የመጣው እሱ ከሞተ በኋላ ነው። አዜብ አዲስ ቶፒክ የከፈተችው። አሁን እንዴት አድርጎ ነው ያ ነገር ሪቨርስ ሊያደርግ የሚችለው? ምክንያቱም እነሱ ኦሬዲ በገንዘብ የሰከሩ ሰዎች ናቸው። ከሚፈልገው በላይ ገንዘብ ይዘዋል። ለምሳሌ አሁን በቅርብ ጊዜ እንኳን የተናገረውን ምግባይ ኃይል የተናገረውን ሰምታችኋል። 14 ካምፓኒዎች አሉ። እንደፈለኩ ደብረ እንትን ዱባይ ሄዳለሁ፣ አዲስ አበባ ቤት አለኝ፣ መቀሌ ቤት አለኝ። አንድ ትራዲሽናል ጀነራል ይሄን ያህል ካለው በወቅቱ በቲፒኤልኤፍ ሰዓት ትንሽ እንትን ያሉ ሰዎች ማዕረግ ሁሉም ነው አይታችኋል። ሙሉ ለሙሉ ጀነራል ትግራይ አይደለም፣ ሙሉ ለሙሉ ከታች እስከ ላይ ድረስ ያው ወቅቱም ስለነበር ገንዘብ ማግበስበሱ ላይ ስለነበር የመለስን ራዕይ ጀስት ረሱት። የሱ ራዕይ የማይጠቅም እንደሱ ያው ለግል ለነገሩ አሁን ይዋንኑት። ምክንያቱም ገንዘብ በደንብ ይቦጨቅ ነበር። የፈለጉትን ነገር የሚያደርጉበት ሰዓት ነው። ሬፕ ሲያደርጉ አይጠየቁም፣ ሲገድሉ አይጠየቁም። ስለዚህ ቦሶች ነበሩ እና ትልቁ ነገራቸው ደግሞ አሰብ ወደብን በክልላቸው ውስጥ ማድረግ የተፈለገበት ምክንያት አይታችሁ እንደሆነ ብዙ ፋክተሪዎች ከመጀመሪያ ጀምሮ እየተነቃቀሉ ትግራይ ነበር የገቡት። ያ ሁሉ ካምፓኒ 100 ምናምን ኢንዱስትሪዎች፣ ፋብሪካዎች በአጠቃላይ ተነቅሎ ወደዛ ነበር እንትን የተባለው። አፈር ሁሉ ሳይቀር እየተጫነ በሚሄድበት ሰፈር ጊዜ ነበር። ያለ ምንድነው ልክ እነሱ እንደማንኛውም ትልቅ ሀገር ኢምፖርት ኤክስፖርት ሙሉ በቁጥጥራቸው ስር ለማድረግ ዋና ዲዛይን የተደረገው በዚህ መልኩ ነው። ሁሉንም የመኪና ብትል የምን ብትል ኤቭሪቲንግ ከታች እስከ ላይ ድረስ ፋክተሪው እነሱ ጋር አድርገው ያው ኢትዮጵያ የምትባለው ሀገር ከነሱ ጋር እንደ ኢምፖርት ከውጭ ሀገር የዛን ጊዜ እዛ ደረጃ ላይ ተደርሶ ቢሆን አንድ የኢትዮጵያ ሕዝብን በመሳሪያ ኦሬዲ ዳሜጅ አድርገውታል። ማንም ሰው ሮጦ ከሀገር መውጣት እንጂ እዛ ሆኖ መታገል የሚባል ነገር አይታሰብም። ምክንያቱም ሰዎቹ አርመኒዎች ናቸው። ማንጠልጠል ነው፣ ኮዳ ምናምን ማሰር ነው። በቃ እንዲህ ናቸው። ምንም ያልተማረው ሰው አላያችሁም እንዴ? ቦስ ነበር። አሁንም እያደረጉ ያሉት ይህንን ነበር እና በአጠቃላይ ፋክተሪውን በስፋት እንትን ብለው ኢምፖርት ኤክስፖርት አሰብ ወደብ እነሱ ይሆናል። ግራ አትጋቡ። አሰብ ወደብ አሁን ያለቀለት ጉዳይ ነው። አሁን ደብረ ጽዮን እንዲህ የሚለው ለወልቃይት ህዝብ አዝኖ ነው፣ ለትግራይ ህዝብ አዝኖ ነው። ያቺን ነገር ቻንስ አማራን ፋኖን ተጠቅሞ ግብጾች ድሮም አሉ ከነሱ ጎናቸው። ሻዕቢያ ነው። ሱዳን አልቡራን ማየታችሁ እንደሆነ
አፉን አውጥቶ ጦርነት ላይ ስለሆነ እንጂ እኮ ኢትዮጵያን አንደኛ ገብቶ የሚያፈራርሰው እሱ ነው። እንዲህ ነው። ግን የኛን እርስ በርስ መባላት ተጠቅመው ዳይቭ ገብቶ መወጣጨቅ ፈልገው ደብረጽዮን የፈለጋችሁትን ታምጡ ዓላማው ይሄና ይሄ ነው። ለተፈናቀሉት አዝኖን ደብረጽዮን ለተፈናቀሉት አዝኖ አይደለም። ዓላማው አንድና አንድ ይሄ ነው። ግን አይሆንም። ያለፈለት ነገር ነው፣ ያረጀ ነገር ነው። ኦሬዲ መለስ በነበረበት ሰዓት መሆን ነበረበት። ሁሉ ነገር እያስተካከለ ነበር። አሁን ደብረጽዮን ተነስቶ ጦርነት አጋጣሚ ፈልጎ ወደ አዲስ አበባ በነገራችን ላይ 4 ኪሎ በምንም ተአምር 4 ኪሎ ማንንም ያስገባው እንዴት ሆኖ የሚመጣው አይታሰብም። እሱ ሚሽኑ አንድና አንድ ልቀት መቼም አታሰብ። አገሩ ነው። ማንም የትግራይ ህዝብ አገሩ ነው። የትም ሀገር ወልቃይት አይደለም የፈለገበት ኢትዮጵያ ምድር ላይ መኖር ይችላል። ነገር ግን የነ ደብረጽዮን ዓላማቸው ይሄ አይደለም። አሁን በነገርኳቸው መሰረት እስከ ቤንሻንጉል ድረስ እስከ አባይ ድረስ አባይን በቁጥጥሩ ስራ አድርጎ ከቻለ ደግሞ ሲጀመር አይታችኋል። አባይ የተገደበበት በርካሽ ነገር ነው እና በተራ ነገር እንደገና ነው ፈርሶ እኮ የተሰራው በአብይ ጊዜ። ይሄ ግልጽ ነው። ስለዚህ በመሃል መታችሁ የመለስ ሐውልት ጆካ የምትሞቱ ሰዎች ተበልታችኋል። በወቅቱ ወያኔ ኢትዮጵያን በሚቆጣጠርበት ሰዓት ከሻቢያ ጋር ሻቢያ ነው በነገራችን ላይ የነዳው ማን ነገር ያመጣው እና የደርግን ሰራዊት በሙሉ አፈስ አድርገው ከፊት ለፊት የሚመሩት ያው ኢትዮጵያ የሚባለው ትግራይ ያሉ ነው ማለት ነው። ከመሃል ሀገር ከተለያየ የኢትዮጵያ ክፍል ይሄደው ሁሉ ሰፈሩን ስለሚያውቅ አዲስ አበባ ልጅ በዚህ በዛ ማነው እና የሰፈር ልጆች ናቸው። በዚህ በኩል በዛ ከአዲስ አበባን እንኳን ለመያዝ 3 ወር 4 ወር አልተያዘም። ሌላውን ማከፈል አይታሰብም። ግን የተጠቀሙት ማንንም የኢትዮጵያን ሰራዊት መጨረሻ ላይ ያሽመደመዱት ማንንም የኢትዮጵያን ሰራዊት ጭራሽ ከነሱ ጋር ያለውን እንትን ማለት ጀመሩ። ኦሬዲ ስልጣን ለራሳቸው ሰዎች እያደከሙት መጡ። መጨረሻ ላይ ቶፕ ላይ የራሳቸውን ሰዎች አስቀመጡ። ሌላውን ሪሙቭ አደረጉት። በዚህ አይነት መልኩ ነው ደርግን አሸነፍን። በወቅቱ ህዝቡ አዲስ ለውጥ የመጣ ስለመሰለው እልል ብሎ የተቀበለው ሁሉም ሰው በቃ አዲስ ለውጥ የመጣ ነው መሰለው። ግን እየቆዩ ሀገሪቷን እየተቆጣጠሩ ሲመጡ ነገር ሁሉ በእነሱ ነው። በቃ ፈላጭ ቆራጭ እነሱ ናቸው። የትም ቦታ ስትሄድ እነሱ ናቸው። የፈለጉትን ሴት ጆሮዋን ይዘው ከትምህርት ቤት እንደፈለጉ ማድረግ የሚችሉበት ዘመን ነበር። መለስ ጽንፈኛ እንደሆነ ኢትዮጵያን ጨርሶ እንደማያስብ ምን ብሏል? እንኳንም ከትግራይ ተወለድኩ፣ እንኳንም ትግራይ ሆንኩ። ምክንያቱም እሱ አረጋግጧል መገንጠሉ። በቃ ለብቻው ሁሉ ነገር ጠቅሎ ምክንያቱም ፋብሪካው ምንም እዛ እየተጓዘ ነው። ኢትዮጵያን ዜሮ እየከተቷት ነበር። እንዲህ ብሎ አንድ ፕሬዝዳንት እንደዛ ይላል። እንኳንም ከትግራይ ተወለድኩ እንኳንም የሚል ፕሬዝዳንት ተመርጦ ማያውቅም፣ ተፈጥሮ ማያውቅም። ለነገሩ እነሱ እኮ ፕሬዝዳንት አይደለም ሽፍታን ወረረ ራሱን ፕሬዝዳንት ብሎ ቁጭ አደረገን። እንደማንኛውም ወራሪ ተመርጦ አይደለም፣ በህዝብ አልተመረጠም። ሽፍቶች ናቸው። ወራሩ ኢሳያስና ተቆጣጠሩ። በስተመጨረሻ ላይ ነው ኢሳያስና እሱ የሆነ ብቻ እንደተጣሉ አድርገው እነሱም ራሳቸውን ችለው ፊውቸሪቲ እንደውም ሲናገሩ ሰምታችኋል። ፊውቸር እንደውም ትግራይን ከኤርትራ ጋር ምናምን እንገር አይደለም ኤርትራዊና ትግራይ አይገባባም። ይሄ ዘመዶቼ ናቸው፣ ጓደኞቼ ናቸው። በእኛ ቤተሰብ ውስጥ ኤርትራዊ አለ፣ ትግራይ አለ፣ ከትግራይ የተወለዱ። ስለዚህ ትግራይና ኤርትራ ለጦርነት እንጂ ለሌላ ነገር አይገባም። ቁርጡን እንቀራቸው this is a fact። እና ሌላው ደግሞ መለስ ምንድን ነው ያለው? የአክሱም ሐውልት ለወላይታ ምኑ ነው? ይሄ እኮ በቂ ነው። የኢትዮጵያን ለሰከንድ አስባት ቀስ እያሉ አደራጅተው መንግስት ብለው የራስን ክልል ሶማሌንና አሁን የኢትዮጵያ ሶማሊያ በዛን ሰዓት በጦርነት ውስጥ ስለነበረች እንጂ ሶማሊያን አሳልፈው ኦሬዲ እኮ ሰጥተዋል። ያለቀለት ነገር ነው። አጋር እህት ድርጅቶች እንደ አገር እንኳን አይቆጠሩም። እንደ ኢትዮጵያዊነት አይቆጠሩም ነበር። ለምሳሌ በጋምቤላ በኩል it was ready በቃ በትንትኗን አውጥቶ መሄድ ነበር የፈለገው።
በትክክል አልተሳካም። እግዚአብሔር በመሃል ቀደመው። እንግዲህ ይህንን ይመስላል መለስ እያላችሁ ተበትሉ ነገር። አሁን ደግሞ ከአማራው ከፋኖ ፊት ለፊት ሆናችሁ ውጪ ምናምን የምትሰልፈው አረንጓዴ ቢጫ ቀይን ባንዲራ ከፊት ለፊት አድርጋችሁ ፋኖ የምትሉ ሰዎች እናንተ ትክክለኛ የአማራ ተወላጆች ምንም አይደላችሁ። ምንም ወይ ቲፒኤልኤፍ ነው። ምክንያቱም አብይ እናንተን ዲካርት ዜሮ ከቱ ስለገባ እሱን ለመበቀል የምታደርጉት ነገር ነው። አሁን አማራ የምትደግፉት አማራ አንድና አንድ ነው። አሁንም እንዳትሸወዱ። ሻቢያ ወያኔ ተቀላቅሏል እናንተ ውስጥ። ስለዚህ አሁን እኔ እናንተን ኦፊሻሊ አልደግፍም በምንም ተአምር። ግባ አዲስ አበባ አገር ነው። ጥሩ ሰው አዘጋጅ፣ ጥሩ ሰው ምረጡ። ለፓርላማ ነው ፓርላማን ረግጦ የሚወጣ ሰው ሳይሆን ፓርላማ ውስጥ ኢትዮጵያዊ ነው እያዋዛ ምን እያለ የሚናገር ሰው፣ ጥሩ ችሎታ ያለውን ሰው ለፕሬዝዳንት አዘጋጁ። ይሄ ነው ፋክቱ። በተረፈ መልካም ጊዜ ይሁንላችሁ። አመሰግናለሁ። ማሞ ነኝ።